አንተን አቢዩዝ ማድረግ ወይም አንተን መስደብ ወይም አንተን ማንጓጠጥ በአንተ ስራ ላይ አንተን መተቸት አልችልም። 2 3ኛ የወሰድኩት የቪዲዮ ፓርት ያንተን ቪዲዮ እንዳይታይ የሚያደርግ ሌትስ ሴይ የሆነ ፊልም ሰራህና የፊልሙን መጨረሻ አምጥቼ ፖስት አደረኩት። በቃ መጨረሻ ላይ ትሞታለች እዚህ ፊልም ላይ ለምን ታያላችሁ ብዬ 5 ሰከንድ በቃ የሆነ ፊልሙን ሙሉ እንትን የሚያደርግ ነገር ብቻ ይሄ ፌር ዩዝ አይደለም የሚታየው። ፌር ዩዝ ብለህ ራሱ እንትን አሁን ለምሳሌ ሲመጣ በኮፒራይት ክሌም ሲመጣ ፌር ዩዝ ብለህ ታመለክታለህ። ከዛ ያዩታል ራሳቸው። አሁን ህጎች አሉ ይኸውልህ። ግን ይሄ ህግ የሚሰራው ለማን ነው ካልከኝ እንግሊዘኛ ለሆነ ኮንተንት ነው። ኦኬ ፌር ዩዝ የሚሰራው እንግሊዘኛ ለሆነ፣ ፍሬንች ለሆነ፣ ጀርመን ለሆነ አይ ሚን ኢንተርናሽናል ቋንቋዎች እነሱ ሰፖርት የሚያደርጉትን ማለት ነው ቋንቋዎች ከሆነ ነው። ለኛ ግን አይሰራም። ሶ ባትወስድ ይመረጣል። 2ኛ ከወሰድክ ደግሞ በመግባባት ለምሳሌ አስፈቅደ ሊሆን ይችላል። ገብቷል አይደል? ምንም ነገር ይሁን አልኩ ምስልም ብትጠቀም የሰው አስፈቅደ ሊሆን ይገባል። ለምሳሌ የሰው ምስል ቁጭ አድርገህ ብትሳደብ ሰውየው ገብቶ እንዴት ኢቭን መጽሐፉ ላይ ያለው እንዴት ሰዎች ሪፖርት ማድረግ እንደሚችሉ ገብቷል። ብዙ አይነት አማራጭ ስላለ ስሜ ተነስቶ ሰድቦኛል፣ በዘሬ አንቋጦኛል፣ እንትና ብሎኛል ብዙ ነገር ስላለው ማለት ነው። ስለዚህ እንደዛ ስለሆነ እንዳልኩ ፌር ዩዝ አለው። እሱን ለማለት ፈልገው ይመስለኛል 5 ሰከንድ 10 ሰከንድ ብትወስድ ችግር የለውም ብለው ኮንቴንት ችግር የለውም። ኖርማሊም ችግር የለውም። 10 ሰከንድ በእንግሊዘኛው ያው ባነሳቸው ፖይንቶች እነዛን እንትኖች መጣስ የለበትም። ፌር ዩዝ ማለት እሱ ነው። ከዜና ገጾች ምናምን ወስደህ የሆነ ነገር ላይ ኤክስፕሌን ልታረግ ትችላለህ። እና ደግሞ ዋት ዘ ቫልዩ የሚባል ነገር አለ። ምን ጨመርክ አንተ የወሰድክበት ላይ ምን ቫልዩ አለ? ምን ጨመርክበት? ገብቷል። ዝም ብለህ ዘፈኑን ወስደህ መጫን ከሆነ ለምሳሌ ዘፈኑን የሆነ የፊልሙን 3 ደቂቃ እሺ 3 ደቂቃ ናት ችግር የለውም 5% ናት ብለህ ቦጭቀህ ልትጭነው ትችላለህ። ምንድነው ያንተ ቫልዩ? ምን ጨመርክበት? ቢያንስ 90% ወይ 95% ያንተ ኮንተንት መሆን አለበት። እዛ ላይ እንደ ግብአት ነው ሊያገለግል የሚችል ያ ነገር የሆነ ቦታ ላይ። ስለዚህ ምንም ቫልዩ በሌለው ነገር ላይ ምናምን የሰው ስራ የምትወስድ ከሆነ ጀስት ሚኒንግለስ ነው፣ አይሆንም፣ አይፈቀድም። ሶኒ አሁን የእንግሊዘኛዎቹን ስጠቀም ፌር ዩዝ አድርጌ እጠቀማለሁ። ለምሳሌ ከእንግሊዘኛ ዜናዎች ላይ ከምናምኖች ላይ ወስደን ፌር ዩዝ አድርገን ልናካት እንጂ ቪዲዮ ላይ እንደ ሁክ ልትጠቀመው ትችላለህ። ለምሳሌ የሰሜን ኮሪያ እና ደቡብ ኮሪያ ድንበር ላይ የሰራሁት ቪዲዮ ካየኸው በጣም ኮንፍሊክት ያለበት ቦርደር ስለሆነ ለምን ከዜና አንጀምረውም ማለት የተለያዩ የዜና ገጾች ኖርዝ ኮሪያ እና ሳውዝ ኮሪያ ምናምን ሲሉ ሳውዝ ኮሪያ እና ኖርዝ ኮሪያ ሲሉ ከተለያየ ዜና ገጾች 3 ሰከንድ ወስደን እንደረደብ ነው። ያሁን ፌር ዩዝ ነው። ኢቭን ቢቢሲ ክሌም ቢያደርገኝ እኔ መልሼ ካውንተር ላይ እንትን እለዋለሁ ማውራት እችላለሁ። ሰው ይታይልኛል። ምንም የወሰድኩት 3 ሰከንድ ነች። ሰው ዩቲዩብ ለኔ እንትን ይላል። ናይስ አሪፍ ቲፕ ነው ብዬ አስባለሁ። ስፔሻሊ እኔ ከኢንትሮ ጋር በተገናኘ ነው ይሄ ነገር የሚያጋጥመኝ። 15 ሰከንድ የሰው ዘፈን ኢንትሮ ይወስዱና 10 ሰከንድ ነች እኮ ይለዋል ማለት ነው ለኢንትሮ። ኢትስ ቶታሊ ዋርኒንግ እና ሃርድ የሆነ ነገር ነው። አቤሎ ብዙ ሰዓትን ወሰድንብህ። አሪፍ ታይም። እኔ በእኔ በኩል ኮሜንት አንብብ ይሉሃል እና አንድ መጨረሻ ምናልባት ከመውጣታችን አጫጭር ፊልም መተርጎም ይቻላል ወይ? መተርጎም ማለት ይሄ ፊልም እንትን እያደረጉ ነው ይቻላል ወይ? ጥያቄው ያ ነው የተጻፈው። ያው ዩቲዩብ ሊሰሩ ፈልገው ነው። ዩቲዩብ ላይ አጫጭር ፊልም መተርጎም እንችላለን፣ በመተርጎም መስራት እንችላለን ወይ ነው። ያው ግን ለመተርጎም ግን ፊልሙን ማሳየት አለባቸው አይደል? ሪካፕ ይባላል። ሪካፕ ቻናሎች አሉ። በውጭም ካየህ ያዩትን ነገር አምጥተው እንደማውራት ሪካፕ ቻናሎች አሉ። ሪካፕ አድርገህ ትሰራለህ። ግን ያን ያህል እንትን አያደርገውም። አሁን የብዙ ሪካፕ ቻናሎች ተዘግተዋል። አንድ ጊዜ የዘጋቸው እንግሊዘኛዎቹ ለምን መሰለህ? ቅድም ያልኩህን ህግ ይጥሳል። ምንድነው የሚጥሰው? የእነሱን ዋጋ ያሳጣቸዋል። ሙሉ ፊልሙን ጨርሱታል በ10 ደቂቃ። እንዴ ሪካፕ ጀምሬ እኮ ነው ፊልም ማየት አቁሜ ነበር የሆነ ሰዓት። በጣም ወዶ ፊልም ማየትና ሪካፕ ለመድኩኝ ማለት የሆነ 2 ሰዓት ከመቀመጥ በ10 ደቂቃ ይነግረኛል። በቃ እኔ ራሱ እንደዛው ነበር። ያ አሁን እንትን አለ። አሁን እንዲቀሩ አደረጋቸው። ፌር ዩዝ ነው የምትችለው እንጂ ኖርማሊ ሙሉን አምጥተህ ካስቀመጥከው ብዙ አያቆይም። ሄዶ ይዘጋዋል።
ያንተ ሰበር ዜናዎች በጣም እኔ ጋር ከሚመጡ ልጆች ያንተን ሰበር ዜና በጣም ይወዱታል ማለት ነውና ምን እንደሚያደርጉ ልንገርህ። ታውቀዋለህ ብዬ አስባለሁ አንተን ኖቲፋይ ስለሚያደርግና የምታውቁ ሰዎችም ልንገራችሁ ማለት ነው። አቤል ሪፖርት ባያደርግባችሁ፣ አቤል አይደለም ሌላም ሰው መጀመሪያ አቤል ልክ ዜናውን እንደጫንከው ሰበር ዜናው ይጫንና የመጨረሻውን 2 ደቂቃ ገብተው ያወራሉ ማለት ነው። ከዛ ልክ ቪዲዮ ለተወሰኑ ሰዓታቶች ከታየ በኋላ ቆርጠው ይጥሉታል ማለት ነው። ያንተን ኖቲፋይ ያደርግሃል እኮ ተወስዶ እንደነበር ይነግራል። ገብተህ ስታየው ግን አታውቀውም። ታውቀዋለህ ብዬ አስባለሁና ነፍሰዋልና ከዛ በኋላ እድሜ የላቸውም ባይዘው እነዚህ አይነት ዩቲዩብ ቻናሎች የሆነ ፓርት ላይ ይደፋቸዋል ማለት ነው ማጅራታቸውን ብሎ ቆርጣችሁ አወጣችሁትም አላወጣችሁትም ኦልሬዲ ሬጂስተርድ ሆኗል በቫዮሌሽን ተይዟል ማለት ነውና እዛ ላይ የምትላቸው ቢኖር ደስ ይለኛል። ስፔሻሊ ድራማዎችን እኩል እየጫኑ ይሄ የሰውን ስራ የሰውን ድካም እንትን ማለት ነው ብዬ አስባለሁና ተከታታይ ድራማዎች ዋናው ቻናል ላይ ራሱ ላታይ ትችላለህ። ያው ቸኩል አይደል ሰርች አድርገህ ምገባው ከዛ ነው ተቆርጦ የሚወጣውና እኔ አልደግፈውም፣ ሰፖርት አላረገውም። እሱም ደግሞ ሰስቴኔብል የሆነ ሳይድ ሀስል እንዲሆናችሁ ነው እዚህ ጋር የምናወራው። ባይዘው እንደ ኢትዮጵያዊ እንደ ሀገር በጣም ገንዘብ ጄኔሬት የሚደረግበት ከሬሚታንስ ጋር ራሱ ሊገዳደር የሚችል ገቢ ጄኔሬት መደረግ የሚችልበት አይነት ፕላትፎርም ነው ብዬ አስባለሁ ዩቲዩብ። በቢሊየን ባይሆንም ግን ደግሞ ያው ኮንተንት ክሬተር ካለ ዋይናት ለምን እሱ ሳይመጣም ብዬ አስባለሁና እንድትሰሩ ሰስቴን አድርጋችሁ ማርኬቱ ላይ እንድትቆዩ ነው በመጽሐፍም ደረጃ አቤል ይዞት የመጣውና እዛ ላይ ብትላቸውና በኔ በኩል ከዛ በላይ አላደክምህም አቤል። ያ ቆየም ብዙ እኮ ሊሄድላችሁ በቃ ናራ በቃ እቺን በለንና አንተም ትሄዳለህ እኛም እንሄዳለን አብረን ነው የምንሄደው እኮ ምንድነው ጥያቄው? ኖርማሊ ከጫኑት በኋላ ቆርጠው የሚጥሉት አለ አይደለ? ከት የሚያደርጉት ከ100,000 ቪው ሳይደርስ በፊት ከት አድርገው አውጥተው ይጥሏታልና ዩቲዩባቸው ላይ ሎንግ ራን መኖር አይችሉም። ጀስት ኦልሬዲ ሬጂስተርድ ሆነው እንደ ኮንተንት አይዲ እዛ ላይ ይመዘገባልና የሰው ስራ ይዛችሁ የምትመጡ ሰዎች ኦልሬዲ ኖቲፋይ ይደረጋል የወሰዳችሁበት ሰው የሚለውን ነገር ብትላቸው ደስ ይለኛል። የኛ ሰው ቅድም ለረጅም ሰዓት ሀበሻይና ሜና ቤት ሆነን በጣም ስናወራ ነበርና ዩቲዩብ ላይ ፊታቸውን አሳይተው ቲክቶክ ላይ ፊታቸውን አሳይተው መስራት አይችሉምና ፖፖ የሚባል አፕ ላይ ግን በፊታቸው ገብተው መስራት የሚችሉ ፖቴንሻል እንዳላቸው ኢትዮጵያውያኖችን አይቻለውና ዩቲዩብ ላይ ሲሆን ወይ ቲክቶክ ላይ ሲሆን የሰውን ነገር መስረቅ ላይ ለምን ፎከስ እንደሚያደርጉ እዛ ላይ የደፈረ ፊት እዚህ ጋር ለምንድን ነው የማይደፍረው? እዚህ ጋር 40 ሰው 50 ሰው 100 ሰው 200 ሰው ሲያያቸው እንደውም ደስ ሊላቸው ነው የሚገባውና ሰው ማያያቸው ቦታ ላይ ግን ፊታቸውን የሚከፍቱ ሰዎችም አሉ። እነሱን ታዝቤያለሁና ኮሜንት አንዛይዲ እኮ ነው ይኸውልህ። ሰው ምን ይለኛል ይሄ ያለ አይደለ ላይክ ሰው ምን ይለኛል እንደዚህ አስተያየት የሚፈሩ ሰዎች አሉ። እና ደስ የሚለው ለማስታወቂያም ተመቼ መጽሐፌ ላይ ይሄም አለ ባይዘው ናይስ ባትሰራም ሰው ያወራል ኮሜንት ያለ ባትሰራም ያወራል። ኤግዛክትሊ ምሬ ተቀምጦ ቦታ እያጣበበ ምናምን ይላል። ብትሰራም ደግሞ ያወራል። ስለዚህ እየሰራ ቢያወራ ይሻል። እሱ ነው እኔ የምመክረው እሱ ነው። ደግሞ ቻለም ደግሞ እድሜያችንም አጭር ነች ብዙ አይደለችምና